ዳጣ ለደረጀ ቃል ገባችለት። አቶ ደረጀ እንግዲህ ሰላምን ሊያናግራት ለወይዘሮ ማርታ ቃል ገባላት። አቶ ደረጀ ሰላምን እዚህ መውለድ የለባትም፣ ሌላ ቦታ ቤት ተከራይተንላት መውለድ ነው ያለባት ብሎ ለወይዘሮ ማርታ ተናገረ። ወይዘሮ ማርታ ከሁሉም ሰው እኛን መርጣ እስከሆነ ድረስ እባክህ ተዋት ትውረድ፣ ሰላም እኮ ሆዷ እያደገ ነው፣ 8 ወር ሆኗታል፣ ልትወልድ ነው እኮ እያለች በደስታ ለአቶ ደረጀ ትነግረዋለች። አቶ ደረጀ ደግሞ በጭራሽ እዚህ መውለድ የለባትም፣ ይህን ደግሞ እኔ ያስተካክላለሁኝ አለ። ማርታም ዛሬ የመጣሁት የሐኪም ቤት ቀጠሮ ስላላት ነው፣ ስለዚህ እኔ ልቀየርላት ነው አለች። ሰላምዬ ሰላም እያለች እየተጣራች ወደ ሰላም ክፍል ሄደች። ናታንና ዳጣ እንግዲህ ዛሬም እጅ ከፍንጅ ተያዙ። ውርደታቸው እንደቀጠለ ነው። እንግዲህ ሰላም ናት የምትመክርሽ እያለች አቢጌልም እጅግ በጣም ጥላቻዋ እየጨመረ ነው። ባለፈው ክፍል እንግዲህ ዳጣ ከቤት እንደምትወጣ ሁላችንም እናውቅ ነበረ። ዛሬ ደግሞ ለአቢጌል ትልቅ ዜና ልትነግራት እናቷ ምግብ ጠረጴዛ ላይ ቁጭ ብለዋል። አቢጌል እጅግ ደስ ብሏታል። ምክንያቱም እሷ የምታውቀው ዳጣ ከቤት እንደምትወጣ ነው። አሁንም ስለ ዳጣ ደግማ ደጋግማ ታወራለች። ምን ይዛ ነው የምትሄደው? አባዬ የገዛላትን ልብስ ጥላ ብትሄድ ውሃ ትለብሰዋለች እያለች ደግማ ደጋግማ ትናገራለች። ወይዘሮ ማርታ አድምጭኝ አንድ ጊዜ፣ ቁርጥሽን ወቂ። ዳጣ ከዚህ ከቤት አትወጣም። ምክንያቱም ከቤት ትውጣ ብዬ ባልኩ ሰዓት ደረጀ እጅግ በጣም ሲጨነቅና ሲከፋው አይቻለሁኝ። ስለዚህ ደረጀ ከሚከፋው የቀረው ይቅር፣ ዳጣ ከዚህ ከቤት አትወጣም ብላ ስትላት በጭራሽ አይሆንም እያለች ተቆጣች፣ ጮኸች። ከዛም ቁጭ በይ ስትላት እናቷ ማርታን ገለምጣ ወደ ክላሷ ሄደች። ክላሷ ከሄደች በኋላ አይሆንም ዳጣ ከዚህ ከቤት መውጣት አለበት እያለች ወይዘሮ ማርታም ነይ እያለች ብትላትምም ልትመለስ ስላልቻለች ቀጥታ ወደ ፎቅ ወጣች። ክላሷን ከከፈተች በኋላ አንቺ እኔን ነው እንዴ ገላመጥሽኝ? አንድ ቀን እንኳ ስወልድ ያማጥኩበትን እንኳ ያህል እንዴት እንደተሰቃየው፣ እንዴት ነው አንቺን ለማሳደግና እዚህ ደረጃ እስከምትደርሺ ድረስ እጅግ በጣም ስቃይ አይቻለሁኝ። የዛን እንኳ ያህል ውለታ መቼም ወልደሽ ቅመሸዋል ልሽ ነገር ያለች፣ ሁለተኛ ይሄን ነገር ብታደርግ ያለች። እሷም አለቻት በጭራሽ፣ እሷም አለቻት በቃ እማዬ ይቅርታ አለች። ቢሆንም ግን አሁንም ሰላሟ አነስቷታል አለች። ምንድን ነው እየተካሄደ ያለው? እማዬን እያሞኛትና እየሸወዳት ነው። አባዬ የዚህን ያህል ዳጣ እንዳትወጣ ከፈለገ ዳጣ ማናት አለች። የዲኤንኤው ምርመራውም ልጁ እንዳላደለች አረጋግጠናል እና ዳጣ ማናት? ወይስ የሆነ ሚስጥር ይዛበት እያስፈራራችሁ ነው ብላ ሌላ ታሪክ ውስጥ በስተመጨረሻም አንድ ነገር መጣላት። ወደ ናታን ክፍል ከሄደች በኋላ ውሃን ሂደሽ ዳጣን ጥሪያት አለቻት። ናታን ጋር እኔ ክፉ ነኝ ወይ እያለች ማውራት ጀመረች። አንቺ ክፉ ሳትሆኚ ያሹን ነገር አትለቂም፣ ይሄ ደግሞ ጥሩ አይደለም እያላት ነበረ። ውሃ ሂዳ ዳጣን ከጠራቻት በኋላ ቀጥ ብላ ወደ ናታን ክፍል ሄደች። ናታን ክፍል ስትሄድ ግን አቢጌል እና ናታን እያወሩ ነበረ። የሚያሳዝን ነገር ካወራች በኋላ ናንጂ ቀፈኛ አጽናናኝ አለችው። ከዛ ዳጣ ከፍታ ገባች። ይቅርታ ረበሽኳችሁ መሰል፣ ይቅርታ ረበሽኳችሁ መሰል አለች። አቢጌልም አለች አዎ ረበሽን አለቻት። ዳጣ እሺ በቃ ይቅርታ አለች። ከዛ አላት
አየሽ አይደል አሁን ተነሽና ወደ ክፍልሽ ሂጂልኝ አላት። እሷም አለችው አልሄድም ስትለው ስነ ስርዓት አድርጊ ሂጂ አላት። ከዛ አቢጌል ወጥታ ሄደችና ሶፋ ላይ ቁጭ ብላ አንድ ሀሳብ መጣላት። እሱም ማይክ ገዝታ መኪና ውስጥ መደበቅ። ውሃን አለቻት አባዬና ዳጣ እያወሩ ነበረ፣ የሚያወሩት የሚሰሙ ነበር አለች። ምክንያቱም ምንድን ነው ብላ ስትጠየቅ ግን ረሳሁት አለች። ዳጣና ናታንም ዳጣ የብቻዋ ቁጭ ብላ ናታን ሄደና ይቅርታ ቢጠይቃትም አንተ በእኔ ላይ ተወሰልታለህ እያለች ቀለደችበት። ከዛ ይቅርታ ተጠያየቁና ሲያቅፋት ወይዘሮ ማርታ በፎቅ ተደብቃ እያየቻቸው ነበረ። ስሜቷ ሁሉ ተቀያየረ። በጣም ተናደደች። ከዛ ወደ ክፍል ገብታ እጅግ በጣም አዝና ተቀመጠች። ምክንያቱም ናታንን የምትመኘው ለአቢጌል ነበርና ማለት ነው። ከዛ ለናርጁን ደውላ አቢጌል መኪና ውስጥ የሚቀመጥ ማይክ ይዞላት እንዲመጣ ነገረችው። አይነቱንና ስሙን በቴሌግራም እልክልሃለሁ አለችው። እሱም በተባለው መሰረት ገዝቶላት ከመጣ በኋላ አለችው ሁለተኛ እንዳላይህ አለችው። እሱም እጅግ በጣም ተናደደ። አንቺ የሆነ ነገር ስትፈልጊ ታገኙኛለሽ፣ የሆነ ነገር ስትፈልጊ ትደውይልኛለሽ፣ ደግሞ ያን ነገር ካገኘሽ በኋላ ዞር ብለሽ አታይኝም አላት። እሷም አዎን አለችው። በስተመጨረሻ እንግዲህ ዳጣ ከአባቷ ጋር ስታወራ ሁሉን ነገር እንዴት እንደቷ በስህተትም ቢሆን እንዴት እንደተፈጠረና እናቷን ከዛ በፊት እንደሚመኟትና በአጋጣሚ ወይዘሮ ማርታ በሌለችበት መጠጥ ጠጥቼ አደፋፈረኝ እያሉ ስለ እናቷ በጭንቀት ሲነግሯት ሁለተኛ ስለ እናቴም አልጠይቅህም፣ እርግጠኛ ነኝ አንተ እንደምታሳካውና ሁሉ ነገር እንደሚሆን ተስፋ አለኝ አለችው። በዚህ ተለያይተው አቶ ደረጀ ወደ ቤት ሲሄዱ ወይዘሮ ማርታ ሶፋ ላይ ቁጭ ብለው ትግዝ ብለዋል። ምክንያቱም ናታንና ዳጣን ባዩበት አይን እጅግ በጣም ደስተኛ አልነበሩ። ምክንያቱም ናታንን ለአቢጌል ስለሚፈልጉት ማለት ነው። በስተመጨረሻ እንግዲህ ሁሉን ነገር ካወሩ በኋላ ወደ ሰላም ደረሱ። ሰላም 8 ወሯ ገብቷል። እባክህ ሰራተኛ እንያዝላት እየደከመች ነው አለች። እሱም አለ ችግር የለውም እኔ ያናግራታለሁኝ፣ ግን ሰላም ከዚህ ከቤት ወጥታ ብትወልድ ደስ ይለኝ ነበር። እባክህ ተዋት፣ እኛም ብላ ነው እኮ አንወጣም ያለችው። አብራን ለስንት ዓመት ሙሉ ተቀምጣለች። ያደራ የሰማይ ያደራ ልጃችን ናት። ስለዚህ ተዋት ትውለድ አለች። እሱም አለ አይ ሊሆን አይችልም፣ አሁን አንቺ ለምን በጊዜ ገባሽ ሲል ሰላምን ወደ ጤና ጣቢያ ይዣት ልሄድ ፈልጌ ነው፣ ስለዚህ ብላ ወይዘሮ ማርታ ተናገረች። ወይዘሮ ማርታ ወደ ሰላም ሄደች።